ሰበር ዜና በኢትዮጵያ አዲስ ታሪክ እየተሰራ ነው። ሰባተኛው ሀገራዊ ጠቅላላ ምርጫ እየተካሄደ ነው። ይሁን እንጂ ይህንን ታላቅ ሁነት ለመረበሽና ምርጫውን በሰላም በህወሓት በ35 ሚሊዮን ብር የተቀነባበረ ሴራ እንደከሸፈ አሁን የደረሰ መረጃ ያመለክታል። በቀዳሚነት የምትሰሙት ሰበር ዜና ነው። በሌላ በኩል ከወልዲያ እጅግ አሳዛኝ ዜና ተሰምቷል። በዝርዝር ይሰሙታል። ወደ መካከለኛው ምስራቅ ሰበር ዜናዎች ስንሸጋገር አሜሪካ ኢራን ላይ አዲስ ከባድ ጥቃት ፈጽማለች። ኢራን በበኩሏ ለአሜሪካ አስጨናቂ ዜና አሰምታለች። ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር ዜናዎች ይዤ ቀርብ ያለው አብራችሁን ቆዩ። ቀጣይ ፈጣንና እውነተኛ ሰበር መረጃዎች በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን አሁን ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰባችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አድርሳለሁ። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ሰባተኛ ሀገር አቀፍ ሀገራዊ ምርጫ። በቅድሚያም የኢትዮጵያ ሰባተኛ ሀገራዊ ምርጫ እየተካሄደ ነው። አዲስ ታሪክም እየተሰራ ነው። ከትግራይ ክልል በስተቀር በመላ ሀገሪቱ በሚካሄደው ሰባተኛ ሀገራዊ ምርጫ ከንጋቱ 12 ሰዓት ጀምሮ ድምጽ መሰጠት ተጀምሯል። ኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉ እና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ምርጫ ቦርዱ በአማራ ክልል በ8 የምርጫ ክልሎች በዛሬው ዕለት ድምጽ እንደማይሰጥ ሲያሳውቅ ከተጠቀሱት ቦታዎች መካከል ደቡብና ምዕራብ ጎንደር፣ ደጋ ዳሞትና አምባሰል ይገኙበታል። ሰባተኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸው ቦርዱ መግለጹ አይዘነጋም። በምርጫው የሚሳተፉ 42 የፖለቲካ ፓርቲዎች ሲሆኑ ፓርቲዎችም ከ10 ሺህ በላይ እጩዎች ለማስመረጥ አስመዝግበዋል። ከነዚህ ውስጥም 2080 እጩዎች ለፓርላማ የሚወዳደሩ ይሆናል። 8352 እጩዎች ደግሞ ለክልል ምክር ቤት ሲወዳደሩ 80 እጩዎች በግላቸው ይወዳደራሉ። 55 የሀገር ውስጥ ሲቪክ ማህበራት ምርጫውን የሚታዘቡ ሲሆን የአፍሪካ ህብረት በቀድሞው የኬንያ ፕሬዝዳንት ሁሩ ኬንያታ የሚመራ የታዛቢ ቡድን አሰማርቷል። የምስራቅ አፍሪካ የልማት በየነ መንግስት ኢህጋድ የምርጫ ታዛቢ ቡድን የሚመሩት ደግሞ የቀድሞ የኡጋንዳ ምክትል ፕሬዝዳንት ሲፒዚዮ ናቸው። የከሸፈው የጥፋት ሴራ። በምርጫው ዙሪያ ወደ ተሸረበው ሴራ ስንሸጋገር ሀገራዊ ምርጫ ለማደናቀፍ በሚል ከህወሓት 35 ሚሊዮን ብር ተቀብለው የነበሩት የታጣቂዎች አመራር የተሰጣቸውን ተልዕኮ ባለማሳካታቸው ምክንያት ገንዘቡን እንዲመልሱ ተጠየቁ። የዘንድሮ ሀገራዊ ምርጫ ሰላማዊ በሆነ መንገድ እንዳይጠናቀቅ ለማድረግ የተለያዩ ሙከራዎች ሲደረጉ መቆየቱ ይታወቃል። ከነዚህ መካከል በምርጫ ሂደት ላይ ከፍተኛ ሁከትና ብጥብጥ ለመፍጠር እንዲሁም ህዝባዊ ሰላምን ለማደፍረስ ያለመና በህወሓት ፋይናንስ የተደረገ የምስጢር ስምምነት ይገኝበታል። የደረሱ መረጃዎች እንደሚያመለክቱ የታጣቂዎች አመራር ይህንን ምርጫ የማደናቀፍ ተልዕኮ ለመፈጸም ምስጢራዊ ውልን በመግባት 35 ሚሊዮን ብር ከህወሓት ተቀብለው ነበር። ይሁን እንጂ ከተሰጣቸው የጥፋት ተልዕኮና ከተቀመጠው እቅድ አንጻር ሲመዘን በተግባር ያመጡት ምንም አይነት የጎላ ውጤት ባለመኖሩና የጥፋት ሴራው በመክሸፉ ህወሓት የሰጠውን 35 ሚሊዮን ብር በአስቸኳይ እንዲመልሱ ጥያቄ አቅርበዋል። ያንን የገንዘብ መመለስ ጥያቄ ተከትሎ በጥፋት ኃይሎች መካከል የተፈጠረው ውጥረት ወደ ከፋ ደረጃ የተሻገረ ሲሆን የህወሓት ቃል አቀባይ ሚካኤል አስገዶም ጠንከር ያለ ማስጠንቀቂያ ሰጥተዋል። ቃል አቀባዩ እንዳስታወቁት የታጣቂዎች አመራር የወሰዱትን ገንዘብ በአፋጣኝ የማይመልሱ ከሆነ ምስጢራዊ መረጃዎችን በአደባባይ ይፋ እንደሚያደርጉ ዝተዋል ሲሉ ምንጮቻችን ተናግረዋል። በዚህ መረጃ ዙሪያ ተጨማሪ መረጃ ሲኖር ወደ እናንተ የምናቀርብ ይሆናል። ከወልዲያ የተሰማ አሳዛኝ ዜና። በሌላ በኩል ከወልዲያ እጅግ አሳዛኝ ዜና ተሰምቷል። በወልዲያ ከተማ በፈንጅ ጥቃት ንጹሃን ላይ ጉዳት መድረሱ ታውቋል። በወልዲያ ከተማ ራስ አሊ ክፍለ ከተማ ቀበሌ 6 ወይም ጎንደር በርኖክ ፊት ለፊት ትናንት ከቀኑ 6 ሰዓት ገደማ በንጹሃን ዜጎች ላይ የፈንጅ ጥቃት መፈጸሙ ታውቋል። ጥቃቱ ፈጻሚዎች ሰርገው የገቡ ጸረ ሰላም ኃይሎች ናቸው የተባለ ሲሆን በአንድ ባጃጅ ላይ በተጠመደ ጸረ ሰው ፈንጅ በደረሰው በዚህ ፍንዳታ በሁለት ንጹሃን ዜጎች ላይ ከፍተኛ የአካል ጉዳት ደርሷል። ወደ ሆስፒታል በወሰዳቸው ከስፍራ የደረሰን መረጃ ያመለክታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በትውልድ መንደራቸው ተገኝተው ድምጻቸው ከሰጡ በኋላ ለመገናኛ ብዙሃን በሰጡት አስተያየት ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በከተማ ተሰራጨው ስንለቅም ቆይተናል ማለታቸው ይታወሳል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ላይ እንደሚያርፍ ሳያውቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን እናትህን ወንድም ሊገድል ይችላል። ጠላት ላይ የሚያርፍ አይደለም ቦምቡ። ጠላትና ወዳጅ ተብሎ በተለየ ኃይሎች ድንበር ተለይቶ የምታወራው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚደርሰው ሰው ውስጥ የምትገባ ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህንን አስተሳሰብ መቅረፍ ያለበት ይመስለኛል። የባዳነት ተላላኪነት በጥቅም ሲባል ታዛዥነት ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል።
ይህ ከምርጫ ጋር ትስስር የለውም። ብንመርጥም ባንመርጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስላል ብለዋል። መካከለኛው ምስራቅ ውጥረት። ወደ መካከለኛው ምስራቅ ሰበር ዜናዎች ስንሻገር የአሜሪካ ማዕከላዊ እዝ በኢራን የራዳርና የድሮን እዝ ጣቢያዎች ላይ የአየር ጥቃት ፈጸመ። የኢራን ጦር በዓለም አቀፍ የባህር ክልል ላይ እየበረረ የነበረውን የዩናይትድ ስቴትስ MQ-9 ድሮን ጥሏል መባሉን ተከትሎ የአሜሪካ ማዕከላዊ እዝ በኢራን ወታደራዊ ይዞታዎች ላይ የአየር ጥቃት መፈጸሙ አስታውቋል። ማዕከላዊ እዙ ባወጣው መግለጫ እንዳመለከተው ባለፈው ቅዳሜና እሁድ የተሰነዘረው ይህ የአየር ጥቃት ኢላማ ያደረገው በኩሩክ እና በቂሽ ደሴት ላይ የሚገኙ የኢራን የራዳር መከላከያዎች እንዲሁም የድሮን መቆጣጠሪያ እዝ ጣቢያዎችን ነው። ጥቃቱ የተፈጸመው ኢራን የሰነዘረችውን ጥቃት ለመቀልበስና የአሜሪካን ወታደራዊ ንብረቶች ለመጠበቅ ታስቦ መሆኑን እዙ ጨምሮ ገልጿል። ኢራን ለአሜሪካ ወደ አሰማችው አስደንጋጭ መረጃ ስንሸጋገር ደግሞ ኢራን ከመሬት በታች ያሉ የሚሳይል ዋሻዎቿ በከፍተኛ ፍጥነት እየጠገነች መሆኑን ታወቀ። አዲስ የሳተላይት ምስሎች ዋቢ በማድረግ የወጡ መረጃዎች እንደሚያመለክቱት ኢራን ቀደም ሲል በአሜሪካና በእስራኤል የአየር ድብደባ ተመትተው የነበሩ የሚሳይል መተላለፊያ ዋሻዎች በከፍተኛ ፍጥነት መልሳ እያደራጀች እንደሆነ አገሪቱ ጉዳት ደርሶባቸው ከነበሩ 69 ስትራቴጂካዊ የዋሻ መግቢያዎች መካከል 50 ያህሉን በአጭር ጊዜ ውስጥ በድጋሚ ክፍት ማድረግ ችላለች። ከተለቀቁት የሳተላይት ምስሎች መረዳት እንደተቻለው በበርካታ ከመሬት በታች ባሉ የሚሳይል ጣቢያዎች ላይ ሰፊ ፍርስራሽ የማንሳት የዋሻ መግቢያዎችን የማጽዳትና የተበላሹ የውስጥ ለውስጥ መንገዶችን የመጠገን ስራ በተጠናከረ ሁኔታ እየተከናወነ ይገኛል። በተለይ በደዝፉል በአስፋሃን እና በሆሜይን ከተሞች አቅራቢያ የሚገኙ ዋና ዋና የሚሳይል ማከማቻ ውስብስብ ጣቢያዎችን ፈጣን መሻሻል እያሳዩ ሲሆን ቀደም ሲል ተዘግተው የነበሩ መግቢያዎችን በድጋሚ አገልግሎት መስጠት መጀመራቸው ተንታኞች እየገለጹ ይገኛል። ምንም እንኳን የምዕራባውያን የአየር ድብደባ የምድር ላይ መሰረተ ልማቶችን መወርመም እና የዋሻ መግቢያዎችን ለጊዜው መዝጋት ቢችልም አብዛኛው የኢራን የሚሳይል ተራራማ ስፍራዎች ውስጥ በጥልቀት የተሸሸገ መሆኑን ከአደጋ ሊተርፍ ይችላል። የደህንነት ባለሙያዎች እንደሚገምቱት ከሆነ የቴህራን የባላስቲክ ሚሳይል ክምችት በአብዛኛው ሳይነካ የተረፈ ሲሆን የማደራሻ መንገዶችና የድጋፍ ሰጪ ተቋማት ግንባታ ሙሉ በሙሉ ሲጠናቀቅ ሀገሪቱ ሚሳይል የማስወንጨፍ አቅሟን በአጭር ጊዜ ውስጥ ወደ ነበረበት መመለስ የምትችልበት አጋጣሚ ሰፊ ነው። የአዲስ መረጃ ይፋ የሆነው ከኢራን የሚሳይል ፕሮግራም ከኒውክሌር ድርድር መቋረጥና ቀጠናዊ የደህንነት ውዝግብ ጋር ተያይዞ በአካባቢ ከፍተኛ ውጥረት በነገሰበት ወቅት ሲሆን የዓለም አቀፍ የስለላ ተቋማት ግምገማዎች የኢራን ወታደራዊ አቅም መልሶ ማገገም ከተጠበቀው በላይ ፈጣን መሆኑን ያረጋገጡ ነው። ውድ ተመልካቾቻችን የሰዓቱ የተመረጡ አጫጭር ዜናዎች ወደ እናንተ ያደረስኳቸው ነበሩ። እስካሁን ስትከታተሉት የነበረው ደሴ ሚዲያ ነው። ያ ዜና እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ ሰላም ይሁንላችሁ።